ነፍሲ ነፍሲ የሚልበት ዕለት ነው። የዛን ዕለት ነጃ የምንወጣው ሰላም የምንሆነው አሁን ዱንያ ላይ እያለን ለዲናችን ቅድሚያ ከሰጠን ነው። ለአኼራችን ቅድሚያ ከሰጠን ነው። ለዲናችን ዋጋ ከሰጠን ነው። ዲን ማለት በቀልድ የሚገኝ አይደለም። በቀልድ የሚገኝ አይደለም። ዲን ማለት እኛ ጋር ለመድረስ ብዙ ዋጋ ተከፍሎለታል። አንቢያዎች ደክመዋል፣ ለፍተዋል፣ ተርበዋል፣ ተጠምተዋል። ረሱል ሰለላሁ ዐለይሂ ወሰለም ቆስለዋል፣ ደምተዋል። ብዙ ሰሃቦች አልፈዋል። የሀገራችን ዑለማዎች፣ የኢትዮጵያ ዑለማዎች ብዙ ቦታ ብዙ ችግር አሳልፈዋል። እስላምን ለሌላ ላንተ ለማድረስ ማለት እኛስ ይህን እስላም እንደዚህ እየቀለድን የምንኖረው ከሆነ እንደ ዋዛ እንደ ቀልድ የምንኖረው ከሆነ ለቀጣይ ትውልድ ማሻገር አንችልም። በዚህ መልኩ ማሻገር አይቻልም። ወጣቱ የት ነው ያለው? ወጣቷ የት ነው ያለችው? ለዲንህ ምን ዋጋ እየከፈልክ ነው? በገንዘብህ ለዲንህ ምን ሰርተሃል? በእውቀትህ ለዲንህ ምን ሰርተሃል? በጉልበትህ ለዲንህ ምን ሰርተሃል? አላህ በሰጠን ነገር ሁሉ ለዲናችን ለእምነታችን ምን አበርክተናል የሚለውን ካልገመገምንና የሚጨበጥ ነገር ካላበረከትን በስተቀር በስመ አብደላህ መባልና በስም ኸዲጃ ፋጡማ መባል ለዲናችን ማበርከት ማለት አይደለም። አላህ ሱብሓነሁ ወተዓላ እኛና ለእኛ የሰጠን ነገር በሙሉ ለእስላም እንድናውለው ነው። እድሜ አላህ ሰጥቶናል፣ ለእስላም ነው መዋል ያለብህ። ሀብት አላህ ሰጥቶሃል፣ ለእስላም ነው መዋል ያለብህ። እውቀት አላህ ሰጥቶሃል፣ ለእስላም ነው መዋል ያለብህ።